አብዛኛው ሰው ብቻውን መሆንን እንደ ድክመት ወይም እንደ መገለል ይቆጥረዋል። ነገር ግን አንድ እውነት ልንገርህ፣ በዚህ ዓለም ላይ ካሉ ጉዞዎች ሁሉ ከባዱ ጉዞ ብቻን የምታደርገው ጉዞ ነው። ግን ደግሞ በሌላ በኩል አንተን ከማንም በላይ ጠንካራ የሚያደርግህ እውነተኛ ሰብናን የሚገነባውና የወንድነት ልክህን የሚያሳየው ያ ብቻውን የምታደርገው ጉዞ ነው። ዛሬ በየወንድነት ልክ ቻናላችን ማህበረሰቡ እንደ ውድቀት የሚያየውን ብቸኝነት እንዴት ወደ ላቀ የውስጥ ኃይልና ስኬት መቀየር እንደሚቻል አብረን እናያለን። ይህ ቪዲዮ በሕይወት ውስጥ ትልቅ መነቃቃትን ይፈጥርልሃል። ነገር ግን መጠንቀቅ ያለብህ አንድ ነገር አለ። ብዙ ሰዎች ብቻቸውን የሚሆኑት በራሳቸው ምርጫ ሳይሆን ስለሚፈሩ ነው። አንተ ግን ዛሬ የምታየው የብቸኛው ተክለ ወይም የሎን ውልፍ እውነተኛ ሚስጥር የመጨረሻውና ዋጋ የሚከፈልበትን መንገድ ነው። ቪዲዮውን እስከ መጨረሻው ከተከታተልከው ለምን እስካሁን ብቻ እንደተጓዝክና ይሄ ጉዞ ወዴት እንደሚያደርስህ ትረዳለህ። ብቻህን መጓዝ ቀላል አይደለም። ጠላቶች ይበዛሉ፣ ተስፋ አስቆራጮች በየአቅጣጫው ይጮኻሉ። ነገር ግን ለራስህ ታማኝ ሆነ ከጸና በመጨረሻው ዋጋ ይኖርሃል። ታውቃለህ፣ በጣም አስቸጋሪዎቹ አቀበቶች ሁልጊዜም ወደ ምርጥ እይታዎች ያደርሷል። አሁን እየተዋጋ ያለው ጦርነት ብቻህን የምትቀዝፈው ማዕበል ለአንተ የተሰጠህ ልዩ ጥንካሬ ነው። አብዛኛው ሰው የአንተን ጥንካሬ ሊረዳው አይችልም፣ ምክንያቱም እነሱ እንደ መንጋ መጓዝን እንጂ ብቻቸውን ቆመው መፈተናን መጋፈጥን አያውቁም። ከዚህ ዓለም ጋር ለመስማማት ብለህ መቼም ቢሆን የሚጠበቅብን የወንድነት ደረጃ ዝቅ አታድርግ። አንተ የተፈጠርከው ለእይታ እንድትታይ ነው፣ መንጋው እንድትከተል ሳይሆን እንድትመራው። አንድ አስገራሚ እውነት ልንገርህ። ኮረብታው አናት ላይ ያለው ተኩላ ኮረብታውን እየወጣ እንዳለው ተኩላ መቼም ሊራብ አይችልም። አንተስ የተራራው አናት ላይ ነህ ወይስ አሁንም እየወጣህ ነው? በቪዲዮ ቀጣይ ክፍል ላይ ብቻህን መሆንህ እንዴት የማይበገረውን ውስጣዊ ማንነትህ እንደሚገነባውና ማንም ሊሰብረው የማይችለውን ጥንካሬ እንዴት እንደምትታጠቅ እናያለን። እንዳያመልጥህ። ስኬት ብቸኛ መንገድ ነው፣ ለሁሉም ሰው የሚሆን አይደለም። እንደ በግ ሌሎችን የሚከተሉ ሰዎች መቼም ቢሆን እውነተኛ ማንነታቸውን ሊያውቁ አይችሉም። የራሳቸውን መንገድ የሚከተሉ ብቻ ናቸው እውነተኛ አቅማቸውን የሚያገኙት። ብቻቸውን የሚበሩ ወፎች ጠንካራ ክንፍ አላቸው። የቀሩት ግን ለመኖራቸው ሁልጊዜ የሌሎችን ትኩረትና እውቅና ይሻሉ። አንተ ግን የራስ ኃይለኝታ ከሆንክ ማንም እንዲያምን አትማጸንም። እውነተኛ የወንድነት ልክ የሚለካው ሰዎች በማያምኑ ጊዜ አንተ በራስ ላይ የምታሳየው እምነት ነው። ብቻን መታገልን ስትማር ጠንካራ ትሆናለህ። ጥልቅ ጨለማና ከባድ ችግሮችን ተቋቁመ ስትወጣ ማንም ሊሰብረው የማይችለው ውስጣዊ ጥንካሬ ይገነባል። በትግሉ ምክንያት አብዛኞቹ ሰዎች መቼም ሊያውቁት የማይችሉት ታላቅ ሰብዕና ይኖርሃል። ቆም ብለህ አስብ። አንዳንድ ጊዜ ብቻህን ስትሆን የሚሰማ የብቸኝነት ስሜት እውነተኛው ምክንያት ምን እንደሆነ ታውቃለህ? ብዙ ሰዎች የሚሳሳቱበትንና አንተን ሙሉ ሊያደርገው የሚችለውን ዋነኛው ሚስጥር አሁን እነግርሃለሁ። ብቸኝነት የሚሰማህ ብቻህን ስለሆንክ አይደለም፣ ከራስህ ጋር ሰላም ስላልሆንክ ነው። ራስህን መውደድ ስታውቅ ወይም አንተን ሙሉ ለማድረግ የግድ ሌላ ሰው እንደማያስፈልገው ስታስብ ብቸኝነት ይሰማል። ታዋቂው ጸሐፊ ዶክተር ዌይን ዳየር እንደሚለው ብቻህን የምትሆንበትን ሰው ማለትም ራስን የምትወድ ከሆነ መቼም ቢሆን ብቸኝነት ሊሰማ አይችልም። ስለዚህ ብቻህን የምታሳልፈውን ጊዜ ውደደው፣ ምክንያቱም ያ ጊዜ እየሆንክ የመጣውን ታላቅ ሰው የምትቀርጽበት ጊዜ ነው። በየቀኑ በዓላማ ላይ አተኩር። ላሉ ነገሮች ምስጋናን አቅርብ። መጽሐፍትን አንብብ። ከምርጥ መምህራን ተማር። ውስጣዊ ማንነትን ገንባ። ራስን ስታሳድግ ትክክለኛዎቹን ሰዎች በሕይወት ውስጥ በራሳቸው ጊዜ ብቅ ይላሉ። ይህ ቪዲዮ ጥንካሬ እንደሰጠህና የወንድነት መስመርን እንዳሳየ አምናለሁ። አንተስ አሁን ባለበት ሕይወት ብቻህን እየተጓዝክ ነው ወይስ ከመንጋው ጋር? ሐሳብህን በኮሜንት መስጫው ላይ አጋራኝ። እያንዳንዱን ኮሜንት በጉጉት አነባለሁ። ይህንን ቪዲዮ ከወደድከው አሁኑኑ ላይክ አድርግ። እንደዚህ አይነት የወንድነት ማንነት የሚገነቡ ጠንካራ አነቃቂ ቪዲዮዎች ሁልጊዜ እንዲደርሱ ቻናሉን ሰብስክራይብ አድርግ። የደወል ምልክቱን ተጫን። በቀጣይ ቪዲዮ እስከምንገናኝ በወንድነት ልክ ጽና። አመሰግናለሁ።